በካርታ ላይ ስትታይ ትንሽ ስፋት ያላት ሀገር የምትመስል ዓለም እንደ ሀገር በይፋ ተቀብሎ እውቅና ከሰጣት ገና 78 ዓመታት ብቻ ይሆናት። ነገር ግን የሺዎች ዓመታት ታሪክ ባለቤት ዜጎቿን እንዳሸዋ ከተበታተኑበት ሰብስባ አሁን ሀያል መንግስት የሆነች አንዲት ሀገር አለች። በበረሃ መካከል የተገነባች በዓመት የሚዘንብባት ዝናብ አነስተኛ ቢሆንም ዛሬ በግብርና በቴክኖሎጂና በፈጠራ ዓለምን የምታስደንቅ የበረሃ መሬትን ወደ አረንጓዴ እርሻ የቀየረች የውሃ እጥረትን በሳይንስና በቴክኖሎጂ የተቋቋመች ፍራፍሬዎቿ የዓለም ገበያን የተቆጣጠሩ በጥንታዊ ታሪክ የተሞላች ለብዙ ሃይማኖቶች ቅዱስ የሆነችውን ኢየሩሳሌምን ያዘች ሰዎች በውሃ ላይ ሊንሳፈፉ የሚችሉበት አስገራሚው የሙት ባህር የሚገኝባት ከዚች ትንሽ መሬት የተነሱ ብዙ ወጣቶች በሳይንስ በቴክኖሎጂ በሕክምናና በፈጠራ ዓለምን የቀየሩባት ከሁሉ በላይ ደግሞ በዓለም ላይ እጅግ ተጽዕኖ ያለው እጁ ረጅም ነው የሚባለውን ትልቅ የስለላ ተቋም መገንባት የቻለች አንዲት ሀገር አለች። እሷም እስራኤል ናት። ከአስደናቂ ባህሏ ከጥንታዊ ታሪኳ ከዘመናዊ ከተሞቿ እስከ ፈጠራ ኃይሏ ይህች ሀገር ብዙ ሚስጥሮችን በውስጡ የያዘች ምድር ናት። ዛሬ ስለ እስራኤል አስገራሚና ሚስጥራዊ እውነታዎችን በስፋት እንመለከታለን። ጉዞ ወደ እስራኤል አብረን እንጓዝ። ስለ እስራኤል ስናወራ መጀመሪያ መነሳት ያለበት ትልቁና አጓጊው ነጥብ ዋና ከተማዋ ማናት የሚለው ነው። እስራኤል ኢየሩሳሌምን የሀገሪቱ ዘላለማዊና የማትለወጥ ዋና ከተማ አድርጋ ትወስዳለች። የመንግስት መቀመጫ፣ የፓርላማ ህንፃና የጠቅላይ ሚኒስትሩ ቢሮ የሚገኙት እዚሁ ኢየሩሳሌም ነው። ነገር ግን በዓለም አቀፍ ደረጃ በፖለቲካዊ ውዝግቦች ምክንያት ብዙ ሀገራት ይህንን አይቀበሉም። ለዚህም ነው አብዛኞቹ የውጭ ሀገራት ኤምባሲዎቻቸውን በኢኮኖሚና በቴክኖሎጂ ማዕከል በሆነችው በቴል አቪቭ ከተማ ላይ ያደረጉት። ኢየሩሳሌም ዝም ብላ ከተማ ብቻ አይደለችም። በታሪኳ ውስጥ 23 ጊዜ ተከባለች፣ 2 ጊዜ ሙሉ በሙሉ ጠፍታለች፣ ነገር ግን በድጋሚ ተገንብታለች። ለእያንዳንዱ እምነት ያላት ቦታም እጅግ ሚስጥራዊ ነው። አይሁዶች ቅዱስ ስፍራ ብለው በሚጠሩት የቤተ መቅደስ ተራራ ቴምፕል ኦፍ ማውንት የሚገኝ ሲሆን ሌላኛው ደግሞ የአልአቅሳ መስጊድ የሚባለውና ለሙስሊሙ ማህበረሰብ ከሳዑዲ አረቢያዎቹ መካና መዲና ቀጥሎ ሶስተኛው እጅግ የተቀደሰ ታሪካዊ ስፍራ ይገኛል። ሙስሊሞች ነብዩ መሐመድም ሌሊት ከዚህ ቦታ ላይ ወደ ሰማይ እንዳረጉ ሚዕራጅ እንዳደረጉ ያምናሉ። አይሁዶች ደግሞ ይህ የአልአቅሳ መስጊድ ባለበት ቴምፕል ኦፍ ማውንት ስፍራ ላይ ሶስተኛው የሰለሞን ቤተ መቅደስ ይገነባል ብለው ስለሚያምኑ ይህ ከፍተኛ የሃይማኖት ትስስር ከተማዋን የዓለማችን እጅግ ስስና ውጥረት የበዛባት የታሪክ ማዕከል አድርጓታል። የእስራኤል መሰረትና መዋቅር በቀጥታ የተያዘው ግን ከአይሁድ እምነት ጁዳይዝም ጋር ነው። ይህ እምነት በዓለም ላይ ካሉ ጥንታዊና አንድ አምላክ ብቻ የሚመለክባቸው ሃይማኖቶች የመጀመሪያው ነው። እምነቱ በዋናነት በኦሪት ቶራ መጻሕፍትና ታልሙድ በተባሉ የሕግ ማብራሪያዎች ላይ የተመሰረተ ነው። እዚህ ላይ ነው ትልቁና አስገራሚው የሃይማኖት ልዩነት የሚመጣው። ክርስቲያኖች ኢየሱስ ክርስቶስ መሲህ ነው፣ መጥቷል፣ በድጋሜም ሊወስደን ይመጣል ብለው ሲያምኑ፣ የአይሁድ እምነት ተከታዮች ግን መሲሁ ገና አልመጣም፣ ወደፊት ይመጣል ብለው በጽኑ ያምናሉ። ይህ እምነት በአይሁድ ሃይማኖት ውስጥ ካሉ 13ቱ ዋና ዋና የእምነት መሰረቶች አንዱና ዋነኛው ነው። በእነሱ እምነት እውነተኛው መሲህ ከንጉስ ዳዊት ዘር የሚወለድ ምድራዊ መሪ ንጉስ ነው። እርሱ ሲመጣ በሮማውያን የፈረሰውን ሶስተኛውንና የመጨረሻውን የሰለሞን ቤተ መቅደስ በኢየሩሳሌም በድጋሜ ይገነባል። በዓለም ዙሪያ ተበታትነው የሚኖሩትን አይሁዳውያን በሙሉ ወደ እስራኤል ምድር ይመልሳል። እንደዚሁም በዓለም ላይ ጦርነት፣ ረሃብና ጥላቻ ሙሉ በሙሉ ቆሞ የዓለም ሰላም ይሰፍናል ብለው ያምናሉ። አይሁዶች ኢየሱስን እንደ መሲህ የማይቀበሉበት ዋናው ምክንያት እነዚህ የዓለም ሰላምና የቤተ መቅደስ መታደስ ትንቢቶች በወቅቱ አልተፈጸሙም በሚል እምነት ነው። ስለዚህ ዛሬም ድረስ በየዕለቱ የሚጸልዩ ጸሎት ላይ መሲሁ በፍጥረት እንዲመጣ በጥብቅ ይለምናሉ። በአይሁድ እምነት እጅግ ብዙ ጥብቅ ሕጎች ይተገበራሉ። ለምሳሌ ከምግብ ስርዓታቸው እንኳን ብንነሳ ምግብ መብላት በራሱ ጥብቅ ስርዓት ውስጥ ያልፋል። በሀገሪቱ ያሉ ምግቦች በአብዛኛው ኮሸር የሚተባለውን ሕግ መከተል አለባቸው።
የህግ ስጋና የወተት ተዋጽኦች እንደ ቺዝ ወይም ቅቤ በአንድ ኩሽና ውስጥ አብረው እንዳይበስሉና በአንድ ላይ እንዳይቀርቡ ይከለክላል። ለምሳሌ በእስራኤል ያሉ እንደ ማክዶናልድስ ወይም በርገር ኪንግ ያሉ ዓለም አቀፍ ተቋማት ሳይቀሩ የቺዝ በርገር አይሸጡም። ምክንያቱም ስጋው ከቺዙ ጋር መነካካት የለበትም። ሌላው ቀርቶ ስጋ የበላ ሰው ወተት ወይም ቺዝ ለመብላት ቢያንስ 6 ሰዓታትን መጠበቅ ይኖርበታል። ይህ በአይሁድ እምነት ተከታዩ ዘንድ ጥብቅ ሕግ ሲሆን በአገሪቱ ውስጥ ያሉ ምግቦች እጅግ ንጹህና ጤናማ እንዲሆኑ አድርጓቸዋል። በአንጻሩ ደግሞ የኢትዮጵያ እንጀራ ከግሉተን ነፃ ወይም ግሉተን ፍሪ በመሆኑ ዛሬ ለጤናቸው በሚጠነቀቁም ነጭ እስራኤላውያን ዘንድ እጅግ ውድና ተፈላጊ ምግብ እየሆነ መጥቷል። ሌላኛው ደግሞ በየሳምንቱ አርብ ምሽት ፀሐይ ከመጥለቋ 1 ሰዓት በፊት ብሎ ሀገሪቱ ላይ የማይታይ እጅ ፓውዝ ወይም ቁልፍ የተጫነ ይመስላል። ባቡሮች ይቆማሉ፣ አውሮፕላኖች ማረፍና መነሳት ያቆማሉ፣ የህዝብ ትራንስፖርት ሙሉ በሙሉ ይዘጋል፣ ትልልቅ የገበያ ማዕከላትና ሱቆች በሩን ይቆልፋሉ፣ ከተሞች ሙሉ በሙሉ በጸጥታ ይዋጣሉ። ሰዎች ስልኮቻቸውንና ኮምፒውተሮቻቸውን አጥፍተው ከቤተሰቦቻቸው ጋር ብቻ ጊዜን ያሳልፋሉ። በተለይ ይህ የሰንበት ሕግን ጥብቅ በሆነ መልኩ በሚከተሉ አይሁዶች ዘንድ ይህ ስርዓት ይፈጸማል። የሚገርመው ግን በሆቴሎችና በትላልቅ ህንፃዎች ውስጥ ያሉ ሊፍቶች ኤሌቬተርስ ሳይቀሩ የሰንበት ሊፍት በሚባለው አሰራር መሰረት ሰው ቁልፍ ሳይነካ በየፎቁ በራሱ ጊዜ እየቆመ ይከፈታል። ምክንያቱም በአይሁድ ሕግ በሰንበት ቀን የኤሌክትሪክ ቁልፍ መንካት ወይም እሳት ማጥፋትና ማብራት ስራ እንደ መስራት ተደርጎ ስለሚቆጠር ፈጽሞ የተከለከለ ነው። ስለዚህ አይሁዶች ይህንን የሰንበት ሕግ እስካሁን ድረስ በጥብቅ ይፈጽሙታል። እስራኤል ከአሜሪካ ቀጥሎ ከፍተኛ የቴክኖሎጂ ኩባንያዎች ስታርታፕስ ያሏት ሀገር ናት። ነገር ግን ይህ የመነጨው ከዩኒቨርሲቲ ሳይሆን ከወታደራዊ ካምፕ ነው። በእስራኤል ጦር ውስጥ ዩኒት 8200 የተባለ እጅግ ሚስጥራዊ የሳይበር ደህንነት ክፍል አለ። እዚህ ክፍል ውስጥ የሚመለመሉት የ18 ዓመት ጎበዝ ወጣቶች ናቸው። እነዚህ ወጣቶች በዓለም ላይ ያሉትን እጅግ ውስብስብ የሳይበር ጥቃቶች የመከላከልና የመሰለል ስራ ይሰራሉ። የሚገርመው ግን ከዚህ ሚስጥራዊ ክፍል ወጥተው በሲቪል ህይወት የሚቀላቀሉ ወጣቶች ናቸው ዛሬ የዓለማችንን ትልልቅ የቴክኖሎጂ ኩባንያዎች የመሰረቱት። ለምሳሌ ሁላችንም የምናውቀው ዩኤስቢ ፍላሽ ድራይቭ፣ እንደዚሁም የላቀው የካርታ መተግበሪያ ዋዜና የዓለማችን ጠንካራው የሳይበር ደህንነት ኩባንያ ቼክ ፖይንት የተፈጠሩት በዚህ ወታደራዊ ሚስጥር ውስጥ በነበሩ ወጣቶች ነው። እስራኤል ከ60% በላይ መሬቷ ደረቅ በረሃ ነው። ሀገሪቱ ለዓመታት ከፍተኛ የውሃ እጥረት ነበረባት። ነገር ግን ዛሬ እስራኤል የውሃ እጥረት የለባትም። ይልቁኑ ለጎረቤት ሀገራት ውሃ በቢሊዮን ሊትር ትሸጣለች። እስራኤላውያን የሜዲትራኒያን ባህር ጨዋማ ውሃ ወደ መጠጥ ውሃ የሚቀይሩበትን ዲሳሊኔሽን የተባለ ግዙፍ ቴክኖሎጂ ፈጠሩ። ዛሬ በሀገሪቱ ውስጥ ከ80% በላይ የሚሆነው የቤት ውስጥ ውሃ ከባህር የተቀዳ ነው። በግብርናው ረገድም በእስራኤል ያሉ ላሞች ዝም ብለው በሜዳ ላይ የሚሰማሩ አይደሉም። እያንዳንዱ ላም እግርና አካል ላይ ሴንሰርና የኮምፒውተር ቺፕ ተገጥሞላቸዋል። ይህ ቺፕ የላሟን የልብ ትርታ፣ የምግብ መፈጨት ሁኔታዋንና እርምጃዋን በቀጥታ ለገበሬው በኮምፒውተር ይልካል። ላሞቹ የሚኖሩት ልዩ የአየር ማቀዝቀዣም ባላቸው ማዕከላት ውስጥ ነው። በዚህ ሳይንሳዊ እንክብካቤ ምክንያት አንዲት የእስራኤል ላም በዓመት እስከ 12500 ሊትር ወተት ትሰጣለች። ይህም በእስራኤል ያሉ ላሞች በዓለም ላይ በነፍስ ወከፍ ከፍተኛውን ወተት በማምረት የዓለምን ሪከርድ ለዓመታት በአንደኝነት እንዲይዙ አድርጓቸዋል። በአጠቃላይ እስራኤል በቆዳ ስፋቷ አነስተኛ ብትሆንም በአስደናቂ ተቃርኖዎች የተሞላች ምድር ናት። ታዲያ በዚህች የቴክኖሎጂና የውጥረት ማዕከል ውስጥ ዛሬ የኢትዮጵያውያን እውነተኛ የኑሮ ገጽታ ምን ይመስላል የሚለውን ስንመለከት ዛሬ ላይ በእስራኤል ምድር በአጠቃላይ ከ170 ሺህ በላይ ቤተ እስራኤላውያን ይኖራሉ። የመጀመሪያው ትውልድ የቋንቋና የባህል አስቸጋሪ ሁኔታ ገጥሞት የነበረ ቢሆንም በዚህች ሀገር የተወለደውና ያደገው አዲሱ ትውልድ ግን ዛሬ በእስራኤል ምድር ላይ ታላቅ ታሪክ እየሰራ ይገኛል። በትምህርት፣ በፖለቲካ፣ በጦርነት ውስጥ ትልቅ ቦታን ይዘዋል። በሰራዊት ውስጥ ያላቸው አይነተኛ ሚና በእስራኤል የጦር ሰራዊት አይዲኤፍ ውስጥ
የኢትዮጵያ ተወላጆች እጅግ ጠንካራ ታማኝና ጀግና ተዋጊዎች በመሆናቸው ይታወቃሉ። ዛሬ ላይ በርካታ የኢትዮጵያ ወጣቶች የጦር አዛዦች፣ ፓይለቶችና የልዩ ኮማንዶ አባላት መሆን ችለዋል። እንዲሁም በእስራኤል ፓርላማ ውስጥ በኪነ ጥበብ በሙዚቃና በስፖርትም ውስጥ ትልቅ ድርሻን እየተወጡ ይገኛሉ። በአጠቃላይ የእስራኤል ታሪክ እጅግ አስደናቂ ነው። ዛሬ ላይ ከብዙ ውጣ ውረድ በኋላ አልፋ እንደ ሀገር ከተመሰረተች ጥቂት ዓመታት ቢቆጠሩም ዛሬ ላይ ግን ሀያል መንግስት መሆን ችላለች።